ስራ ነው። በቃ ሰው ወደዚህ ምድር ሲመጣ መስራት አለበት በፍጹም። ታዲያ ከልብ አንዱ ስራን ያስተማረኝ አባቴ ነው። አባቴ በቃ የሚቀድመው የለም ሌሊት በሬ መጥመድ ምናምን። ስለ አባቴ አንድ ግማሽ ደቂቃ ልንገራችሁ። በእርሻ ወቅት እህል ሲገባም በእርሻ ወቅትም ሰው ይቀጥር ነበር አባቴ። 2-3 ሰው ማንም ገበሬ ያለው ደህና ከሆነ ይቀጥራል። ያኔ 2 ብር ምናምን ነበር አንድ ሰው የሚውለው። ብር ከ50 እያለ ትዝ ይለኛል አንድ ሰው የሚከፈለው በቃ። ከዛ ምን ይሉታል ስሙን ይጨምርልን እንጂ ሌላ ሰው ምንውለው ምንሰራው አንተ ጋር አንሰራ ይሉታል። ለምን? ከሱ ጋር የዋለ ሰው በጣም ይሄ አልምጥኝ ነው የሚባለው። በቃ በኃይለኛ ነው ሰርቶ የሚያሰራ። ለሰነፍ ሰው የተለያየ ስም ነው የሚሰጠው እና ስሙን ካልጨመርክልን ካንተ ጋር እንውልም። እና እሱን ስራን በጣም እንደ ሱስ በቃ ማለት ይቻላል። እርግጥ አብዛኛው ወላጅ አብዛኛው ገበሬ ሰራተኛ ነው። 2 ልጅ አይደለም እንደ ያለው ለምንድን ነው እንደዚህ ታበዛዋለህ ይሉታል። 2 ነው ልጆቹ እና አንዱስ ነው። ሁለተኛ ያው ዲሲፕሊን ነው። ዲሲፕሊን መሆን ነው ለኔ የጠቀመኝ ዲሲፕሊን ነው። አላህ አግዞኛል፣ ግን ዲሲፕሊን በአብዛኛው